የተከበራችሁ ቤተሰቦች ይህ ቻናል የህግ አማካሪና ጠበቃ ፈቃዱ በቀለ ቻናል ነው። በዛሬ ቪዲዮ የምንመለከተው ጉዳይ ከወራሾች ቤት ሲገዛ ገዢዎች ማድረግ ያለባቸውን ጥንቃቄ በተመለከተ ነው። ገዢዎች ማድረግ ካለባቸው ጥንቃቄዎች መካከል የውርስ ንብረት ሲሆን ወራሾች በሙሉ ስምምነታቸውን በራሳቸው ወይም በተወካያቸው ማግኘት መስጠት አለባቸው። የወራሾችም የውርስ ደረጃ ሊለይ ስለሚችል አሁን ባለው የፍርድ ቤት አሰራር የውርስ አጣሪ ሪፖርትን ገዢዎች በተጨማሪነት ቢያዩት፣ እንዲሁም ወራሾች በእርግጥ በሚሸጡት ንብረት ላይ ባለመብት መሆናቸው መረጋገጥ አለባቸው። ከዚህ ሌላ የግዢ ውሉ በማይንቀሳቀስ ሀብት ምዝገባ ክፍል ማለትም በአዲስ አበባ ከተማ ከሆነ በመሬት አስተዳደር፣ በክልሎች ደግሞ ይህንን ስራ እንዲሰሩ በህግ ስልጣን በተሰጣቸው አካላት ፊት ምዝገባው መደረጉን ማረጋገጥ አለባቸው። እነዚህን አሰራሮች ተከትሎ ያልተደረገ የሽያጭ ውል ፈራሽ ሊሆን እንደሚችል የፍትሐ ብሔር ቁጥር 1678፣ 1808 እና 2878 ድንጋጌዎች ያስረዳሉ። ስለሆነም ይህንን ግንዛቤ እንድታገኙ በማለት ይህን ቪዲዮ አዘጋጅቻለሁ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።